እሺ አሽሃዱ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ በሐቅ የሚመለክ አምላክ እንደሌለ በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። ይሄን እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር ተክቢር አላሁ አክበር ማሻአላህ አላሁ አክበር። ኡስታዝ ጀማል የሚጨምሩለት ነገር ካለ እስቲ ትንሽ ያጠር ያለች ዳዋ አድርጉለት። መርሐባ አልሐምዱሊላህ ጥሩ ወንድማችን ሆነሃል። ኢንሻአላህ ከአሁን በኋላ ያለው ነገር በኢስላም በቃ ተግባራዊ ማድረግ ነው። እስልምና ሌላ ነገር የለውም፣ ሁሉን ነገር በተግባር የሚያስገኝ እምነት ነውና እንግዲህ ጥሩ ወንድማችን ነህ። ደስታ ማለት እንግዲህ ያው ደስታ ነው። ከፈለክ የፈለከውን ስም የአባትህን ስም ብቻ ነው እንጂ ማትቀይረው። ከዚህ በኋላ ደስታ መባልም ከፈለክ ደስታ ማለት ትችላለህ። የፈለከውን ደግሞ ቢሆንልህ ስም ይሄ ይሆናል የምትለው ካለ ያንን ስም አሁኑን እናጸድቅልሃለን። ከዛ ቀጥሎ አሁን ገላህን ትታጠብና እንግዲህ ኢሻ አልፏል። ሱብሂ ላይ ግን ወደ ሰላት ትገባለህ። ሸሪዓው የሚለው ይሄንን ነው። ለምን? እምነት በተግባር ነው። እምነት በተግባር ስለሆነ ይሄንን ተግባራዊ ታደርጋለህ። ይሄንን ለማድረግ ኢንሻአላህ ዝግጁ ነህ አይደለም? ደስታ ነኝ። ማን ይሁንልህ ስምህ? ራሱም ይሁንልኝ። በቃ خلاص በተመቻም ቀይሩ። አይደለም ያንተም ፍቃድ ቢኖርበት የተሻለ ነው። መሐመድ አላሁ አክበር እስሙን ምን አስማኢ ረሱል ሰለላሁ ዐለይሂ ወሰለም ከስሞች ሁሉ አንዱ የራሱሉ የመሐመድ ሰለላሁ ዐለይሂ ወሰለም የሳቸው ስም ነውና ይህን ስም ኢንሻአላህ ወረፋዕና ለከ ዚክረከ ብሏል። አላህ ስምህን ከፍ እናደርገዋለን ብሏልና ኢንሻአላህ የሳቸውን ስም በመያዝህ ትልቅ ነውና ኢንሻአላህ መሐመድ የተባለ ሰው ደግሞ ተግባሩም የመሐመድን ስራ ነው የሚሰራው። ኢንሻአላህ ያለው ሁኔታ በዚህ ነው። በርታ፣ አላህ ያበርታ። ማንኛውንም እስላማዊ የሆነ ትምህርቶችን በመጠየቅ ባለማፈር ማድረግ የሚጠበቅብህን ነገር ኡስታዞች ይኸው ኢንሻአላህ ሜን ፒክ አፕ ካንተው ጋር ስለሆነ ያው እየተረዳዳን ያለውን ነገር እንማማራለን ኢንሻአላህ። መሐመድ የአባት ስም ማን ነው? አበራ መሐመድ አበራ خلاص ገጥሟል። መሐመድ አበራ خلاص መሐመድ አበራ አልሐምዱሊላህ። ያው እኔ ቀድሜ የገባሁ በመሆኔ ነው እንጂ ያው ወሂድም እንደምታየው ሁላችንም ከጎንህ ነን ኢንሻአላህ። መሐመድ አበራ መርሐባን ኡስታዝ። ብዙ ማለት ሙሐመድ በልሺ ምን ሙሐመድ ማሻአላ የተለያየ ፕሮናንሴሽን አለ። ራስ ማህሙድ የሚሉት አሉ፣ መሐሙድ የሚሉት አሉ፣ መሐመድ የሚሉ አሉ፣ ሙሐመድ የሚሉ አሉ። ቁርአን ላይ ግን ሙሐመድ ነው የሚለው። ማሻአላ